በዓለም ላይ ከተፈጸሙ ግድያዎች ሁሉ ይሄኛው ለየት እንደሚል ይነገራል። ምክንያቱም ገዳዩ ፖሊስ ጣቢያ ተቀምጦ ሳለ ነው ግድያው የተፈጸመው። ይህም በወንጀል ከተመዘገቡ እጅግ ረቂቅና አስገራሚ ወንጀሎች ውስጥ አንዱ ያደርገዋል። ታሪኩ የሚጀምረው በ1990ዎቹ አጋማሽ ሲሆን አንድ ግለሰብ በሚስቱ ላይ የግድያ እቅድ አወጣ። ነገር ግን ወንጀሉ በሚፈጸምበት ሰዓት እርሱ ሌላ ቦታ እንደነበረ የሚያረጋግጥ ማስረጃ ማስቀመጥ ፈለገ። ለዚህም ግድያው በሚፈጸምበት ምሽት ሆን ብሎ በአቅራቢያው ወደሚገኝ መጠጥ ቤት ሄደ። በዚያም ከሰዎች ጋር አጸባጭሮ ፖሊሶች እንዲመጡና እንዲያስሩት አደረገ። በዛች ምሽት እርሱ በፖሊስ ጣቢያ በብረት አጥር ውስጥ ተቆልፎ እያለ በሚገርም ሁኔታ ሚስቱ በቤት ውስጥ በጭካኔ ተገደለች። ፖሊሶች ግድያውን ሲመረምሩ መጀመሪያ የጠረጠሩት ባሏን ቢሆንም ነገር ግን ግድያው በሚፈጸምበት ሰዓት እርሱ እስር ቤት ነበርና በነጻ ተለቀቀ። ወንጀሉ ከተፈጸመ ከ10 ዓመታት በኋላ የገዳዩ መንታ ወንድም በጠና ታሞ ከመሞቱ በፊት አንድ አስደንጋጭ ኑዛዜ ሰጠ። ግድያውን የፈጸመው እርሱ እንደነበርና ወንድሙ ወይም ደግሞ የሟቿ ባለቤት ገንዘብ ከፍሎት እንዳዘዘው ተናገረ። የታሪክ ይበልጥ የታወቀው በወንጀል አፈጻጸም ስልቱ እንጂ በገዳዩ ማንነት አይደለምና በወንጀል ታሪክ ውስጥ የገዳዩ ማንነት የተለያየ ስያሜ ያለው። እናንተስ ይህ ሰው እስከ መጨረሻ ማምለጥ ይችል ነበር ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩን። እንደዚህ አይነት ያልተሰሙና አስገራሚ ወንጀል ታሪኮች በየቀኑ ይደርሷችሁ ቻናላችንን ፎሎ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ በኢንዶኔዥያ ደሴት ስለሚገኝና አስክሬን በቤት ውስጥ ስለማቆየት አስገራሚ ባህል እናወራለን። እንዳያመልጣችሁ።